ሰላም የእነማማር ቤተሰቦች፣ ዛሬ በቤታችሁ የምትሰሩትን ምርጥ የማር የነጭ ሽንኩርት የቺክን እና የሩዝ አሰራር ይዤላችሁ መጥቻለሁ። የዛሬው ቪዲዮ ሽልማት አለው። የ500 ብር ካርድ ያሸልማል። ኮሜንት ላይ በመጻፍ ብቻ እስከመጨረሻው ቪዲዮውን ተመልከቱት። በመጀመሪያ ሩዛችን ነጭና ፍርፍር ያለ እንዲሆን አድርገን እንቀቅለዋለን። በሌላ በኩል ደግሞ ለስለስ ያለውን የዶሮ ስጋችንን በሚጣፍጡ ቅመሞች እንቀመመዋለን። እንቁላል፣ ከሙን፣ ቁንዶ በርበሬ፣ ፓፕሪካ፣ ሶያ ሶስ፣ ነጭ ዱቄት፣ እነዚህን በደንብ እንቀላቅላቸዋለን። በደንብ አድርገን ከቺክኑ ጋር በደንብ እንቀላቅለዋለን፣ ቅመሙ እንዲዋሃድልን። በመጨረሻ ጨው አልተጠቀምኩም፣ ጨው ጨምሬያለሁ። እነዚህን በደንብ እናዋሃዳቸዋለን። ነጭ ሽንኩርቴን እንደዚህ ደቀቅ አድርጌ በደንብ ከትፈዋለሁ። በመቀጠል ፐርስሊን አለኝ፣ ፐርስሊኑንም በደንብ አድቅቄ ከትፈዋለሁ። ባሮ ሽንኩርት እንደዚህ ሁለት ተጠቅሜያለሁ። እሱንም እንደዚህ ደቀቅ አድርጌ ከትፈዋለሁ። አሁን ሩዛችን እንደምታዩት ቆንጆ ሆኖ ደርሶልኛል። ውሃውን ጨርሷል። ፐርስሊኑን ከላይ መስመስ አድርገዋለሁ። ትንሽ ሰዓት ከድነውና አወጣዋለሁ። አሁን እንደዚህ መጥበሻዬን ጥድና ዘይት አጨምራለሁ። እኔ ዛሬ ዶሮዬን የምጠብሰው በዘይት ነው። እናንተ በኦቨን ማድረግ ትችላላችሁ። ዘይት የማትፈልጉ ከሆነ በኦቨን ማድረግ ይቻላል። እንደዚህ ያገለባበጥን በደንብ ጥብስ እናደርገዋለን። እንደዚህ ታይት ቆንጆ ሆኖ ደርሶልኛል። ተጠብሷል ከታችን ከላይ። አሁን እንደዚህ ወደ ቃይ አወጣዋለሁ። ዶሮ ስጋዬ ይሁት እንዴት እንደሚያምር ቆንጆ ሆኖ ደርሶልኛል። አሁን መጥበሻዬን እዛው ሳላወጣ የገበታ ቅቤ ጨምራለሁ። በዘይት መጠቀም ትችላላችሁ። ካቻፕ፣ ቶማቶ ሶስ፣ ማር ከሌላችሁ በስኳርም መጠቀም ይቻላል። ጨው እና ነጭ ሽንኩርት አድርጌ እነዚህን ትንሽ አዋዳቸውና ትንሽ ጠበስ አደርጋቸዋለሁ። ሽታው ልነግራችሁ አልችልም፣ በጣም ደስ ይላል።
ነጭ ሽንኩርቱ ሲዋሃድ እና ዶሮ ስጋችንን የጠበስነውን የዶሮ ስጋ እንጨምራለን። እንደዚህ እንደምታዩት ወርቃማ ከለር ይዟል። በጣም ነው የሚያምረው ከለሩ። ከላይ እንደዚህ ባሮ ሽንኩርታችንን እነሰንሰዋለን፣ እንጨምራለን። ምንም ሰዓት አይፈልግም። ለልጆችም ለምሳቃም ይሆን ለራት ማዘጋጀት የምንችለው በቀላል መንገድ ነው። እንዴት እንደሚያምር አሁን ወደ እቃችን ላይ እናወጣለን። እንደዚህ ሩዛችን ቆንጆ ሆኖ ፍርፍር ብሎ ደርሶልናል። ስቀቅል ሩዙን የተጠቀምኩት ዘይትና ጨው ብቻ ነው። እዩት እንደሚያምር የዶሮ ስጋችን እንዴት እንደሚያምር ወርቃማ ከለር ይዞልናል። ሽታው ልነግራችሁ አልችልም። በጣም ነው ደስ የሚለው። አሁን ከላይ ሰሊጥ እንደዚህ ነሰንስበታለሁ። በጣም ያሳምረዋል። ጣዕሙም ቆንጆ ነው። አሁን እንደዚህ እንቀምሳለን። ጣዕሙን ልነግራችሁ አልችልም። መግለጽ ራሱ ይከብዳል። እውነቴን ነው የምላችሁ። ቀላል መንገድ ነው። ሰርታችሁ ሞክሩት። የ500 ብር ካርድ አሸናፊው ኮሜንት ላይ ምርጥ ሩዝ ብሎ ለጻፈ ላይክ እና ሰብስክራይብ ላደረገ ሰው የ500 ብር ካርድ እንሞላለን። መልካም እድል። ቻው